ሰላም ተማሪዎች እንዴት ናችሁ? በዛሬው ክላሳችን አርጊውመንት እንዴት እንደምንፈልግ በመቀጠል ደግሞ እነዚህ አርጊውመንቶች ከሰራን በኋላ እንዴት አድርገን በፖላር ፎርም እንደምናስቀምጥ ዜን እንዴት ነው ሩት መፈለግ የምንችለው የሚለውን እናይና እንጨርሳለን ክላሳችንም። በቅድሚያ አርጊውመንት ምንድን ነው? ሲምፕል የሆነ ኮንሴፕት ነው። በባለፈው እንዳየነው ኮምፕሌክስ ነምበር ቪ ኤክስ ፕላስ ዋይ ተብሎ ቢወከል ይህንን በኮምፕሌክስ ፕሌን ማስቀመጥ እንደምንችል አይተን ነበር። ዊች ሚንስ ሪል ፓርት እና ኢማጂነሪ ፓርት ሪል ፓርት ኤክስ እና ኢማጂነሪ ፓርት ዋይን ይዞ የተዋቀረ ላይን ፈጥረን ማመልከት እንደምንችል ቪ የተባለ ኮምፕሌክስ ነምበርን አይተናል። ሶ በመካከል የምትፈጠር አንግል ትኖራለች። ይችን በመካከል የምትፈጠረውን አንግል ቫሊዩ ቴታ ብለን ልንጠራት እንችላለን። ሶ ይቺ ቴታ ምን ትባላለች? አርጊመንት ኦፍ ዚ ትባላለች። አርግ ሲ ተብላ ትጠራለች ማለት ነው። እና ይቺ አርጊመንት ቫሊዋ ከቴታ ጋር ተመሳሳይ ነው። ከዚህ ቀደም የምናውቀው የታን ቴታ ቫሊዩ ምንድን ነው የሚሆነው? ቨርቲካል ዋይ ኮምፖነንት አለ፣ ሆሪዞንታል ኤክስ ኮምፖነንት አለ። ሶ ታን ኢኳል ቱ ኦፖዚት ኦቨር አጀሰንት ነው አይደለ? ኦፖዚታችን ዋይ ነው የሚሆነው፣ አጀሰንታችን ኤክስ ነው። ሶ ታን ቴታ ይሄ ከሆነ የቴታ ቫሊዩ ደግሞ ታን ኢንቨርስ ኦፍ ዋይ ኦቨር ኤክስ ነው ማለት ነው። ሶ በዚህ መሰረት ታን ኢንቨርስ ኦፍ ዋይ ኦቨር ኤክስ ብለን በቀላሉ የቴታን ቫሊዩ ማግኘት እንችላለን። ነገር ግን ለኳድራንት ዋን ነው እንደዚህ የሚሆነው። ምክንያቱም ኳድራንት ዋን ላይ ምንድን ነው የሚሆነው? ኤክስም ፖዘቲቭ ዋይም ፖዘቲቭ ነው። ኳድራንት ቱ ላይ ደግሞ ስንመጣ አንደኛው ብቻ ኤክስ ላይ ያለው ኔጋቲቭ ነው፣ ዋይ ፖዘቲቭ ነው። በዚህ በኩል ስንመጣ ሁለቱም ኔጋቲቭ ናቸው። እዚህ ጋር ስንመጣ ደግሞ አንደኛው ኤክስ ፖዘቲቭ ዋይ ደግሞ ኔጋቲቭ ነው የሚሆነው። ሶ በአራቱ ኳድራንቶች የተለያዩ ኦፕሬሽኖችን መከተል አለብን ማለት ነው። ሶ መጀመሪያ በጣም ሶሪ ውጭ ላይ ለሚሰማው ድምፅ፣ ያው ኦፊሳችን ያለው መንገድ ዳር ቅርብ ነው ለህንፃው ወጣ ብሎ ወደ መንገዱ ጥግ ስለሆነ ያለው ድምፅ አንዳንዴ ይረብሻል። ለማስተካከል እንሞክራለን በቻልነው መጠን። ሶ እዚህ ጋር እንደምናየው ይሄን ካወጣን በኋላ እዚህ ጋር ሁለት ሀሳቦችን እነግራቸዋለሁ። እሱ ምንድን ነው? አርጊመንቶች በሁለት ይከፈላሉ ኮምፕሌክስ ነምበር ላይ። እሱም ልክ ትሪጎኖሜትሪክ ላይ ስታዩት እንደነበረው ምንና ምን ተብለው ፕሪንሲፓል አርጊመንት እና ጄኔራል አርጊመንት ተብለው ይከፈላሉ። በምልክት አርግ ብለን ስንጽፍ ስሞል ካደረግናት ኤን ይሄ ጄኔራል ነው፣ ጄኔራል አርጊመንት ነው። በአንጻሩ ኤን ካፒታል ካደረግናት ደግሞ ፕሪንሲፓል አርጊመንት አርግ ዚ ካልን ደግሞ ፕሪንሲፓል አርጊመንት ነው። ምንድነው ዲፈረንሱ ካልን ፕሪንሲፓል አርጊመንት ሬንጅ አለው። ሬንጁ ምንድነው? የቴታ ቫሊዩ ከማይነስ ፓይ እስከ ፓይ ድረስ ብቻ ነው የሚቀበለው። በፕሪንሲፓል አርጊመንት መቀበል የምንችለው እስከዚህ ድረስ ብቻ ነው። አርግ ዚ በዚህ መልኩ ነው የሚሆነው ማለት ነው። በአንጻሩ ይሄንን ካየን ይሄኛውስ ጄኔራል አርጊመንት እያለ የምንጠራው ደግሞ ምንድን ነው? ለምሳሌ የቴታ ቫሊዩ እዚህ ጋር 45 ዲግሪ ቢሆን 45 ዲግሪ ያው በፕሪንሲፓል አርጊመንት ስር ይካተታል። 45 ዲግሪ ማለት ከማን ጋር ነው? በራዲያን ሲጻፍ ይኸውላችሁ ዲግሪዎችን ወደ ራዲያን ለመቀየር ከፈለግን ምን ማድረግ ነው የሚጠበቅብን? ታይምስ ፓይ ኦቨር 180 ዲግሪ ማድረግ ነው። በአንጻሩ ስንት መጣልን? ይሄ ወደዚህ ስናደርገው ስናቃልለው ፓይ ኦቨር 4 ይመጣል። 45 ዲግሪ ከዚህ ጋር እኩል ነው። ይህን ደግሞ ወደ ዲግሪ ለመመለስ ከፈለግን ደግሞ ሲባዛ ብለን 180 ሲካፈል ለፓይ ማድረግ ነው የሚጠበቅብን። ዊች ሚንስ ይህን ፓይ በፓይ ይጠፋና 180 ሲካፈል ለ45 ስንት ይሆናል? አይሚን ለ4 45 ዲግሪ ይመጣል ማለት ነው። በዚህ መልኩ መስራት እንችላለን። እና ፓይ ኦቨር 4 ቢመጣ ይሄ ፕሪንሲፓል አርጊመንት መሆን ይችላል። ለምን? ሬንጁን ስለሚያሟላ። ነገር ግን ከየትኛውም የአርጋንድ ዚ እየተባለ የሚነበባል ፕላስ ኤን ቱፓይ ስንጨምር የምናገኘው ቫሊዩ በሙሉ ምን መሆን ይችላል ማለት ነው? ቱፓይ እየጨመርን እያበዛን ስንሄድ የምናገኘው ዊች ሚንስ 360 ዲግሪ ስንጨምርበት ማለት ነው። 360 ዲግሪ እየጨመርን ስንሄድ የምናገኘው አንድ ዙር 45 ዲግሪ ከሆነ ቀጥታ ስንመለስ ደግሞ 405 ዲግሪ፣ ከዛ ደግሞ ስንመለስ እያለ ይሄዳል። እነዛ ደግሞ ምንድን ናቸው? ፕሪንሲፓል ባይሆንም ግን ዜር ኦልሶ አርጊመንት ናቸው። ለምን? ኢኳል ቫሊዩ ስላላቸው አይደለ? ኢኳል ቫሊዩ ስላላቸው 10ኛ ክፍል የተማራችሁት ከሆነ ትሪጎኖሜትሪክ ላይ እና በዚህ ህግ ይመጣሉ ማለት ነው። ይሄ ነው ሀሳቡ። ኤግዛምፕል ስራና ላሳያችሁ። አሁን በኳድራንቱ የምትጠቀሙትን ፎርሙላ ላሳያችሁ። ኳድራንት ዋን ከሆነ ሁለቱም ፖዘቲቭ ናቸው። የቴታ ቫሊዩ ወይም የአርጊመንታችን ቫሊዩ ከማን ጋር ነው እኩል የሚሆነው? የአርጊመንታችን ቫሊዩ ከአልፋ ጋር
ወይም ደግሞ አልፋ ማለት የትኛው መሰላችሁ? ሌት አልፋ እያልን የምንጠራት ታን ኢንቨርስ ኦፍ ኢማጂነሪ ኦቨር ሪል ፓርት ዋይ ኦቨር ኤክስ ያልነው ማለት ነው። ይሄ ቢሆን አልፋ ይሄ ቢሆን በኳድራንት ዋን ጊዜ ቴታ ከአልፋ ጋር እኩል ነው፣ አለቀ። ወይም አርጊመንት ቫሊዋችን ማለት ነው። በኳድራንት ቱ ጊዜ ግን ቴታ ምንድነው የሚሆነው? ፓይ ማይነስ አልፋ ማድረግ አለብን። ነገር ግን ኔጋቲቭ አንጠቀምም፣ ፓይ ማይነስ አልፋ ማድረግ አለብን። አርጊመንታችን ከዚህ ጋር ነው እኩል የሚሆነው። በኳድራንት ስሪ ጊዜ ደግሞ ምንድነው የሚሆነው መሰላችሁ? ማይነስ ፓይን ማይነስ እናደርጋትና ፕላስ አልፋ ወር ደግሞ ከአልፋ ላይ ፓይን መቀነስ ነው። ይሄ እንዳይወሳሰብባችሁ አልፋ አለን አይደለ? ከአልፋ ላይ ፓይን መቀነስ ነው። በግልጽ ቋንቋ አርጊመንታችን ከዚህ ጋር ነው ቫሊዩ የሚሆነው። በዚህ በኳድራንት ፎር ጊዜ ደግሞ አልፋን በማይነስ ማብዛት ብቻ ነው የሚጠበቅብን፣ በማይነስ ማብዛት ብቻ። ለምሳሌ ከመጀመሪያው ላይ ያገኘ ነው የአልፋ ቫሊዩ ፓይ ኦቨር ፎር ከሆነ ኳድራንት ዋን ላይ ከሆነ ፓይ ኦቨር ፎር አርጊመንታችን ይሆናል። ኳድራንት ዋን፣ ኳድራንት ቱ፣ ኳድራንት ስሪ፣ ኳድራንት ፎር ማለት ነው። እና ፓይ ኦቨር ፎር ቢሆን የአርጋንድ ቫሊዋችን ምን ይሆናል ማለት ነው? ተመሳሳይ ይሆናል። ፓይ ኦቨር ፎር ሆኖ ይቀመጣል ማለት ነው። ከዛ ደግሞ ኳድራንት ቱ ላይ ሆኖ ግን ሪዛልታችን ፓይ ኦቨር ፎር ቢሆንስ? ጊቨናችን ኳድራንት ቱ ላይ ከሆነ ምንድነው የምናደርገው ማለት ነው? ኔጋቲቭ አናደርግም። ኔጋቲቭ ካለ እንተዋዋለን። አንግሉ በኢንቨርስ ሲሰራ ኔጋቲቭ ይመጣል። ግን ይህን ፎርሙላ የምንጠቀም ከሆነ ኔጋቲቭን ኢግኖር አድርገን ነው ቀጥታ እንሰራና መጨረሻ ላይ የመጣልን ቫሊዩ ፓይ ማይነስ ፓይ ኦቨር ፎር አድርገን ማስቀመጥ ነው። እዚህ ጋር ደግሞ አሁንም በተመሳሳይ ምንድነው የምናደርገው? ፓይ ኦቨር ፎር ማይነስ ፓይ ኦፖዚት ናቸው ሁለቱ። እዚህ ጋር ደግሞ ዝም ብለን ፓይ ኦቨር ፎርን ኔጋቲቭ አድርገን ማስቀመጥ፣ ማይነስ ፓይ ኦቨር ፎር ብለን ማስቀመጥ ማለት ነው። አሁን ኤግዛምፕል ስንሰራ ግልጽ ይሆንላቸዋል። ሉክ ፋይንድ ዘ ፕሪንሲፓል አርጊመንት ኦፍ ዘ ፎሎዊንግ ኮምፕሌክስ ነምበር ዚ ኢኳል ቱ ዋን ፕላስ አይ ይላል። ኢማጂነሪ ፓርት አንድ፣ ሪል ፓርት አንድ ዊች ሚንስ የአልፋ ቫሊዩ ጊቭን አለን። ሌት ብለን ስንነሳ ምንድን ያልነው? አልፋ ኢኳል ቱ ታን ኢንቨርስ ኦፍ ዋይ ኦቨር ኤክስ። ሶ ታን ኢንቨርስ ኦፍ ዋይ ኦቨር ኤክስ ዋን ኦቨር ዋን። ዋን ኦቨር ዋን ማለት ማን ነው? ታኑ 45 ዲግሪ ነው። ኦፍኮርስ ታን ዋን ማለት 45 ዲግሪ ነው። 45 ዲግሪ ማለት ማን ነው ብያቸዋለሁ? ፓይ ኦቨር ፎር ነው። አለቀ። ኳድራንታችን ዋን ላይ ስለሆነ የቴታ ቫሊዩ ከአልፋ ጋር እኩል ነው። ሶ አርጊመንታችን ማን ነው? ፓይ ኦቨር ፎር ነው። ይሄ ምንድን ነው? ፕሪንሲፓል አርጊመንት ነው። ካፒታል ኤ ነው። ኦል ፕሪንሲፓል አርጊመንት ሳር ጀኔራል አርጊመንት። ጀኔራል አርጊመንት ዘርዝሩ ከተባለ እንግዲህ ምን እናደርጋለን ማለት ነው? ፕላስ ቱ ኤን ፓይ በቃ ዊች ሚንስ ከ45 ዲግሪ ላይ ሲደመር 360 ዲግሪ፣ ከዚህም ላይ ደግሞ ሲደመር 360፣ ከዚህም ላይ 360 እያለ ይቀጥላል። እነዛ በሙሉ ኦል አር ጀኔራል አርጊመንት መሆን ይችላሉ ማለት ነው። ይህንን ይመስላል። ኳድራንት ዋን ስትሰሩ በዚህ መልኩ ነው። ወደ ኳድራንት ቱ እንምጣ። የኤክስ ቫሊዩ ኳድራንት ስንስል ኤክስ ቫሊዩ ኔጋቲቭ ነው። እዚህ ጋር ኔጋቲቭ ማይነስ ቱ፣ የዚህ ማለት ደግሞ ቱ ሩት ስሪ፣ ደግሞ እዚህ ዋይ ላይ ደግሞ ቱ ሩት ስሪ ይመጣል። ልክ እንደዚህ ነው የሚሆነው። ኮምፕሌክስ ፕሌን ስናመለከት ወደዚህ አቅጣጫ ቴታ እዚህ ጋር ትመጣም እዚህ ጋር ትመጣለች ማለት ነው። ቴታ ሳትሆን አልፋ ብለን ያችን አንግል ሌት ብለን ስንነሳ አልፋ ብለን የተነሳ ነው። ቴታ እንደ አርጊመንት ውሰዱ። እሺ እንደ አርጊመንት ዋጋ ውሰዷት ቴታ። በኳድራንት ቱ ጊዜ ምን ብያቸዋለሁ? ቴታ ለማግኘት ወይም አርጊመንታችንን ለማግኘት ምን ማድረግ አለብን? እንዳትረሱ እዚህ ጋር ከፓይ ላይ አልፋን መቀነስ አለብን። በቅድሚያ አልፋ ማለት ማን ነው? አልፋ ማለት ታን ኢንቨርስ ኦፍ ትዋይስ ኦፍ ሩት ስሪ ኦቨር ማይነስ ቱ። ይሄ ኔጋቲቭ ሆነ ምናምን ቫልዩ አይኖረውም ለኛ። ለምን? የመረጥነው መንገድ ብዙ አይነት መንገድ ነው ያለሽ። አስተማሪዎቻችሁ ሌላ መንገድ ካስተማራችሁ እሱን ተጠቀሙ፣ ይሄ ከገባችሁ ይህን ተጠቀሙ ምንም አይሏችሁም እነሱ። ኦልሬዲ ስቴፕ ጽፋላችሁ። አጭር መልስ ከተፈተናችሁ ስቴፕ ማሳየት ዲቴል አድርጋችሁ ማስረዳት ነው የሚጠበቅባችሁ። ታን ኢንቨርስ ኦፍ ሩት ስሪ መጣ። ታን ኢንቨርስ ኦፍ ሩት ስሪ ማለት ማን ነው? ታን ኢንቨርስ ኦፍ ሩት ስሪ ማለት 60 ዲግሪ ነው። ያ ታን ኢንቨርስ ኦፍ ሩት ስሪ ማለት 60 ዲግሪ ነው። 60 ዲግሪ ነው። እኔ የማውቃቸው በዲግሪ ስለሆነ ነው የሚመጡልኝ። 60 ዲግሪ በኳልኩሌተር ማይነስ 60 ዲግሪ ነው አይደል? እሱ ለሌላ አሰራር ነው። እኛ የመረጥነው አሰራር ግን ኔጋቲቭን ኢግኖር እያደረግን ስለምንሰራ ነው በአሁኑ ባሳየኋችሁ ፎርሙላ ለመስራት። የ60 ዲግሪ ሲባዛ ወደ ራዲያን ለመቀየር በፓይ ኦቨር 180 ስናበዛው ስንት ይመጣል?
በሶስት ሶስት ይሄድና ፓይ ኦቨር ስሪ ይመጣለን። ፓይ ኦቨር ስሪ ፓይ ኦቨር ስሪ ዜን ፓይ ኦቨር ስሪ አልፋ ነው፣ የአልፋ ቫሊዩ ነው። ቴታን ለማግኘት ምን ማድረግ አለብን? ቴታ ኢኳልቱ ፓይ ማይነስ አልፋ ፓይ ማይነስ ፓይ ኦቨር ስሪ አይደለ? ከዛ ስንት ይሆናል? ስሪ ፓይ ማይነስ ፓይ ቱ ፓይ ኦቨር ስሪ። በዚህ መልኩ ሲምፕል ነው በጣም። አንድ ሌላ ኤግዛምፕል ይችን መልከት። ሲ ላይ ያለችው ሁለቱም ኔጋቲቭ ኔጋቲቭ የሪል ፓርቱ ማይነስ የዚኛውን ፓይነስ ዊች ሚንስ ኳድራንት ሰሪ ላይ ነው የሚገኘው። ኳድራንት ሰሪ ሁለቱም ኔጋቲቭ ከመጡ ምን ላይ ነው የሚገኘው? ኳድራንት ሰሪ ላይ ነው የሚገኘው። ጥንቃቄ ያስፈልገናል። ኳድራንት ሰሪ ላይ ነው የሚገኘው። በጣም ጥሩ እሺ። ምክንያቱም ሁለቱም ኔጋቲቭ ናቸው አይደለ? ያ ሁለቱም ኔጋቲቭ ናቸው። ኤክስም ወይም ኔጋቲቭ ናቸው። ሁለቱም ኔጋቲቭ ከሆኑ ማይነስ ምንድን ነው የምናደርገው? አልፋ ማይነስ ፓይ ነው የምናደርገው። አልፋ ማይነስ ፓይ ነው የምናደርገው። እሺ መጀመሪያ አልፋ እንፈልጋለን። አልፋ ኢኳልቱ ታን ኢንቨርስ ኦፍ ማይነስ ዋን ኦቨር ማይነስ ሩት ስሪ። ኖቱን ታነቡታላችሁ። ይሄ ክሊር ሆኖ ስላገኙት መጽሐፋችሁ ሞጁላችሁን የምጠቀመው ለዛ ነው። ማይነስ ዋን ኦቨር ማይነስ ሩት ስሪ ስንት ይመጣል? ይሄ ሲቃለል ኔጋቲቭ በኔጋቲቭ ዋን ሩት ስሪ መጣ አይደለ? ታን ኢንቨርስ ኦፍ ዋን ኦቨር ሩት ስሪ ታን ኢንቨርስ ኦፍ ዋን ኦቨር ሩት ስሪ ታን ኢንቨርስ ኦፍ ዋን ኦቨር ሩት ስሪ 30 ዲግሪ መጣ። 30 ዲግሪ መጣልኝ። 30 ዲግሪ ማለት ማለት ነው። እኔ አንግሎቹ ነው የሚመጡልኝ ቶሎ። 30 ዲግሪ ማለት በፓይ ኦቨር 180 ዲግሪ ስናበዛው ስንት ይሆናል? ፓይ ኦቨር 6 ይመጣል ማለት ነው። ፓይ ኦቨር 6 ይመጣል። ፓይ ኦቨር 6 መጣለን። አሁን ምን ብያቸዋለሁ? ኔጋቲቭ ኢግኖር እናደርጋለን ብያቸዋለሁ። በእኔ አሁን በማሳያቸው አሰራር ስንሰራ ኔጋቲቭ ኢግኖር እያደረግን ነው። አልፋ ፓይ ኦቨር 6 ከመጣ በኳድራንት ስሪ ምን እናደርጋለን? አልፋ ቴታን ለማግኘት አልፋ ማይነስ ፓይ ብለናል። ኳድራንት ስሪ ላይ which means ፓይ ኦቨር 6 ማይነስ ፓይ ዜን ክሪክሮስ ስናደርግ ፓይ ማይነስ 6 ፓይ ኦቨር 6 ኢኳል ቱ ማይነስ 5 ፓይ ኦቨር 6 ይመጣል። መልሳችን ማይነስ 5 ፓይ ኦቨር 6 ሆነ ማለት ነው። አሁን ተግባብተናል። ከዚህ ቀደም ፕሮፐርቲዎችን መያዝ አስፈላጊ ነው ያልኩት ነግራችሁ ነበረ። ማትሪክስ ዲተርሚናንት ላይ እነዛን እንትኖች ይዛችሁ ብዙ ነገር ስትሰሩ ነበር። እዚህ ጋም በተመሳሳይ አርጊውመንት ላይም እነዚህ ፕሮፐርቲ ወሳኝ ነው። በባለፈው ሞጁለስ ላይም ነግሬያቸዋለሁ። ከብዙ ልፋት ያድናቸዋል ፕሮፐርቲ ማወቅ። በተለይ አጭር መልስ የምትፈተኑ ተማሪዎች ሰዓት ያንሳቸዋል ካልያዛችሁ እና ሁለት ኮምፕሌክስ ነምበሮች ተሰጥቶ በጥቅሉ እነሱን አብዝታችሁ ከዛ በኋላ አርጊውመንት መፈለግ ማለት ከመደመሩ ጋር ነው የሚሆነው። ለየብቻ ስትሰሩ ከመደመሩ ጋር ነው። ገብቷችሁ ነው? ዚዋንን አርጊውመንት ሰርታችሁ ከዛ ደግሞ የዚቱን አርጊውመንት ሰርታችሁ ድምሩ ሁለቱ ተባስተው ሁለት ኮምፕሌክስ ነምበሮች ተባስተው የእነሱ አርጊውመንት ጋር እኩል ነው። በማካፈል ጊዜ ደግሞ መቀነስ ነው የሚሆነው። ይህን እንዳትረሱ። እዚህ ጋር አስቀምጦላቸዋል። ለምሳሌ ስሩ ይላል። ፋይንድ ዘ ፕሪንሲፓል አርጊውመንት ኦፍ ፕሪንሲፓል አርጊውመንት ነው ፈልጎ የተባል ነው። በማባዛት ጊዜ ከሆነ ምናደርጋለን? ይህንን እንሰራና የዚህን አርጊውመንት ለብቻ ከዛ የዚህን አርጊውመንት ለብቻ እንሰራና እንደምራለን ማለት ነው። እንዴት ነው የምንሰራ? ይህንኛው በኳድራንት ዋን ህግ፣ ይሄኛው በኳድራንት ስሪ ህግ እንሰራለን። ያው መልስ ቁጭ አድርጎላቸዋል። እዚህ ጋር ደግሞ ይሄኛው በኳድራንት ቱ ህግ፣ ይሄኛው ደግሞ በኳድራንት ፎር ህግ ይሰራና ከዛ በኋላ ሁለቱን መቀነስ፣ የዚህኛው ሲቀነስ ይሄንኛው ማድረግ። ይኸው ግልጽ ነው። በቃ ይሄ ነው። አሁን ደግሞ ኮምፕሌክስ ነምበሮችን በኮምፕሌክስ ፕሌን እንዴት እንደምናስቀምጥ ኢቭን እንዴት አንግላቸውን እንደምንፈልግ በዛች አንግል ውስጥ የምትገኘው አንግል ያች አንግል ማነች የሚለውንም በዚህ መልኩ ማወቅ እንደምንችል አይተናል አይደለ? አሁን ደግሞ ማንን እናያለን? ፖላር ፎርም እናያለን። ፖላር ፎርም ደግሞ ፎርም ስትራክቸር ነው። ፎርም ኦር ስትራክቸር መስጠት ነው። ኮምፕሌክስ ነምበሩ ስትራክቸር መስጠት ነው። ከነምኑ መሰላቸው? አሁን ከነ አንግሉ። ይሄ ዲቴል ነው። ለምሳሌ ቅድም የኮምፕሌክስ ፕሌን ስናስቀምጠው ቪ ኤክስ ፕላስ ዋይ አይ ስንል ጀስት ላይኑን ብቻ ነው አይደል ያስቀመጥነው። አሁን ግን እዚህ ጋር ያለውን አንግል ጨምረን ከዛ ደግሞ ምኑን ሁሉ አካተን ሪል ፓርቱን
ኢማጂነሪ ፓርቱን ሁሉ ዲቴል እያሳየን ስንሄድ ነው። ኢቨን ራዲየሱን ሳይቀር ሁሉ እያካተትን ስናሳይ ደግሞ ይሄ ፖላር ፎርም ይባላል። በጣም ሲምፕል ነው። አእምሯችሁን ቀለል አድርጋችሁ ተቀበሉት። እንቀጥላለን ማለት ነው። ሌት አር ኤንድ ቴታ ቢ ፖላር ኮኦርዲኔት ኦፍ ዘ ፖይንት ኤክስ ኮማ ዋይ ዘ ኮምፕሌክስ ነምበር ቪ ኢኳል ቱ ኤክስ ፕላስ አይ ዋይ ሲንስ ኤክስ የኤክስ ቫሊዩ በደንብ ተመልክተዋል። ከኮምፕሌክስ ነምበራችን ዚ ኢኳል ቱ ኤክስ ፕላስ አይ ዋይ ላይ ኤክስ ማለት የት መጣ ብላችሁ መጠየቅ አለባችሁ። ይኸውላችሁ ቅድም ባየነው ሪዞልቪንግ ስትማሩ የሚባል ተምራችኋል። ቴታ ይሄ ሆኖ እንደዚህ አር የሚባል ቢኖረን ኮምፕሌክስ ነምበራችን ራዲየሳችን እንደዚህ ቢሆን እዚህ ጋር ኤክስ ቫሊዩ አለ፣ እዚህ ጋር ዋይ ቫሊዩ አለ። ይሄ ዋይ ቫሊዩ ከማን ጋር እኩል ነው? እዚህ ጋር መጥቶ መቆም ይችላል። እዚህ ጋር መጥቶ መቆም ይችላል። ተመሳሳይ ናቸው። ዜን which means ይሄ ኦፖዚት ፓርት ነው፣ ይሄኛው አጀሰንት ፓርት ነው፣ ይሄኛው ደግሞ ሃይፖቴነሳችን ነው ማለት ነው። አር ደግሞ ሃይፖቴነሳችን ነው። አር ደግሞ ሃይፖቴነሳችን ሶ ምን አለ መሰላችሁ ኤክስ ማለት ምን የኮስ ቴታ ቫልዩ ኮስ ቴታ ኢኳል ቱ አጀሰንት ኦቨር ሃይፖቴነስ አይደለም። አጀሰንታችን ማለት ነው ኤክስ ኦቨር አር። ሳይን ቴታ ደግሞ ሳይን ቴታ ኢኳል ቱ ኦፖዚታችን ማለት ነው ዋይ ዋይ ኦቨር አር። ዘይ ይህን ካወጣን በኋላ ቀጥታ የምናወጣው ማለት ነው ኤክስ እና ዋይ ኤክስ እና ዋይ ኤክስ እዚህ ጋር አር ታይምስ ኮስ ቴታ ነው፣ እዚህ ጋር ደግሞ አር ታይምስ ሳይን ቴታ ነው። ሌላ ከየትም አልመጣም። ይሄ ነው ማለት ነው። then the complex number can be written as z equal to አያችሁ አሁን ቅድም ኮምፕሌክስ ነምበር የተጻፉ በዚህ ነበር። አሁን ግን ኤክስን በአር ኮስ ቴታ ተካል፣ ዋይን ደግሞ በአይ ሳይን ቴታ ታይምስ አር ተካል። አር ጋራ ስለሆነች አወጣናት ማለት ነው። which called polar form በዚህ መልኩ ማስቀመጥ ምን ይባላል? ፖላር ፎርም ይባላል። where r is modulus of z ይሄ ነው በቃ። አሁን ፖላር ፎርም አልገባኝ የሚል ተማሪ ካለ ከዚህ ቀደም ያየነው አርጊውመንት አልገባውም ማለት ነው። እንዴት አርጊውመንት ሰርቶ ቴታ እንደሚፈልግ አልገባው፣ እንዲሁም ደግሞ ሞጁለስ እንዴት እንደሚፈልግ አልገባው። ሁለቱ ከገቡት ግን ሲምፕል ነው። ቴታ ፕሪንሲፓል ነች ባይዘው። ቴታ ጀነራል አርጊውመንት ሳትሆን ፕሪንሲፓል አርጊውመንት ነች። እዚህ ደግሞ ሞጁለስ ነው። አይ ሚን አር ደግሞ ሞጁለሳችን ነች። ይሄ ዲስታንሱ ማለት ነው ሞጁለስ ነች። በጣም አሪፍ። አሁን ሁለቱን ሀሳቦች ልተንትንላችሁ። እንትንን አሁን አይተነዋል። ለማስታወስ ያክል የባለፈው ክላስ ሞጁለስ ምንድን ያልነው? ሞጁለስ ለምሳሌ እዚህ ጋር በአር ከወከል ነው ኦር ዚ እንደዚህ አደል ሞጁለስ የሚወከለው ልክ እንደ አብዞሊት ቫልዩ ነው አደለ? ሶ ኤክስ ስኩዌር ፕላስ ዋይ ስኩዌር ነው። ኢማጂነሪ ፓርቱን ስኩዌር አድርገን ሲደመር ከሪል ፓርቱ ጋር ስኩዌር አድርገን ራዲካል ውስጥ ማስገባት ነው። ይሄ ነው ማለት ነው። ምን ማለት ነው? እንደዚህ በዚህ ሰዓት ስንል ደግሞ ኤክስ ማለት አር ኮስ ቴታ ነው አይደለ? ምን ይሆናል ማለት ነው? አር ስኩዌር ኮዝ ስኩዌር ቴታ ፕላስ ዋይ ስኩዌር ደግሞ አር ስኩዌር ሳይን ስኩዌር ቴታ ዜን አንደር ራዲካል ሊሆን ይችላል ማለት ነው አር። እስኪ አሁን እንመልከተው። በኮምፕሌክስ እነዚህን ኮምፕሌክስ ነምበሮች በፖላር ፎርም አስቀምጡ ተብለናል። የመጀመሪያ ስራችን አርን መፈለግ ነው። አርን ለመፈለግ ኤክስ ፕላስ ዋይ ስኩዌር ነው። ኤክስ ስኩዌር ፕላስ ዋይ ስኩዌር ዋን ስኩዌር ፕላስ ዋን ስኩዌር ይሄ አር ነው። አር ኢኳል ቱ ሩት ቱ አይደለ? ቴታን ለመፈለግ ደግሞ ኳድራንት ዋን ላይ ስለሆነ ቴታ ታን ኢንቨርስ ኦፍ ዋን ፓይ ኦቨር ፎር ነው። ዜን በቀላሉ አስቀመጥ ነው። ኮምፕሌክስ ፖላር ፎርም ይሄ ነው። እዚህ ጋር ሌላ ኤግዛምፕል አር ሲምፕል ነው። ቴታ ነች የምትከብዳችሁ። ቴታ ደግሞ እንዴት ነው የምትገኘው? ምን ብያቸዋለሁ? ኳድራንት ስንት ነው? በቅድሚያ ይሄ ኤክስ ፖዘቲቭ ዋይ ኔጋቲቭ የሚሆንበት ኬዝ የትኛው ኬዝ ነው? የትኛው ኬዝ ነው? እዚህ ጋር ዚስ ዋን ኳድራንት ፎር ማለት ነው። በኳድራንት ፎር ጊዜ የቴታን ቫልዩ ለማወቅ ከፈለጋችሁ አልፋን ፈልጉና በማይነስ አብዙት አልፋን ብያቸዋለሁ። አልፋን ስንፈልግ ስንት ይመጣል መሰላችሁ? አልፋን ስንፈልግ ፓይ ኦቨር ፎር መጣ። አልፋ ፓይ ኦቨር ፎር መጣ። ፓይ ኦቨር ፎር ከመጣ በኋላ በማይነስ እናበዛዋለን። ከዛ ማይነስ ፓይ ኦቨር ፎር መጣ ማለት ነው። ቴታ ማይነስ ፓይ ኦቨር ፎር ይመጣል። 60 ዲግሪ ማለት ነው። 60 ዲግሪ ነው የሚመጣ። ኔጋቲቭ ሊሆን ይችላል ስትሰሩት። እኛ ቅድም በነገርኳችሁ ፎርሙላ ስትሄዱ እንደነገርኳችሁ የአልፋ ቫሊዩ ሲመጣ ኔጋቲቭን ታጠፉትና ቴታ ላይ ነው የምትጨርሱት። ያን ፎርሙላ የወጣው እሱን አስማምቶ ስለሆነ እንዳትረሱ እሷን ነገር። አስተማሪዎቻችሁ ብዙ መንገድ ከነገሯችሁ የሚቀላችሁን ከዚህ ቀደም የገባችሁ ካለ እሱን ተጠቀሙ።
እኔ ደግሞ ያሳየኋችሁ መንገድ ይሄ ሞር ሲምፕል ነው። በተለይ ፈተና ክፍል ውስጥ አይከብዳችሁም። በዚህ መልኩ ኮምፕሌክስ ፖላር ፎርማችን ተቀመጠልን ማለት ነው። መልቲፕሊኬሽን ኤንድ ዲቪዥን ኢን ፖላር ፎርም። እዚህ ጋር ህጎች አሉ። ህጎቹን በጥንቃቄ ያዙ ፕሊስ። ፈተና ክፍል ላይ ሰዓት ያንሳቸዋል እና ሸምድዱ በቃ እነዚህን ፎርሙላዎች። ዚዮን የሚባል አንድ ኮምፕሌክስ ነምበር፣ ዚቱ የሚባል ሌላ ኮምፕሌክስ ነምበር በፖላር ፎርም የተቀመጡ ቢኖሩ የሁለቱ ብዜት ማለት ምን ማለት ነው? የሁለቱን ብዜት ለመስራት ብዙ መልፋት አይጠበቅብን። ዝም ብለን ምን ማድረግ ብቻ ነው የሚጠበቅብን? አረዋንን ከአርቱ ጋር እናበዛዋለን። ቁጥር ስለሆኑ ጀስት ቁጥር ስለሆኑ እናበዛለን። ከዛ ደግሞ ኮዝ ቴታ ኮዝን እንወስድና ኮዝን ከወሰድን በኋላ ቴታውን ፕላስ ቴታቱ እናደርጋለን። ቴታውን ከቴታቱ ጋር ይደመራል። ከዛ ደግሞ ሳይኑን ደግሞ ሳይን ቴታውን ከቴታቱ ጋር ይደመርና ይቀመጣል ማለት ነው። በቀላሉ በዚህ መልኩ መስራት ይቻላል። እንዴት መጣ ብሎ ፕሩፍ የሚላለ እንዴት እንደተሰባሰበ ላይክ ተርም ምናምን የሚለው እዚህ ጋር ማየት ትችላላችሁ። በማካፈል ጊዜ ከሆነ ደግሞ መቀነስ ይሆናል። ሎክ በማካፈል ሲሆን ደግሞ አር ዋን ለአርቱ ይካፈልና ቴታ ደግሞ ይቀናነሳሉ። ቴታ ደግሞ ይቀናነሳሉ። ልክ ከላይ እኮ ያየነዋል። የፕሪንሲፓል አርጊመንት ፕሮፐርቲ እኮ ነው። ይህ የተዋቀረው ከፕሪንሲፓል አርጊመንት ስለሆነ ፕሪንሲፓል አርጊመንቱ ማካፈሉ መቀነስ ነው፣ ማባዛቱ ማካፈል ነው። አር ግን ማባዛት ማካፈል ነው። ቁጥር ስለሆነ ልክ እንደ ኮንስታንት ነው። አር ማባዛት ማባዛት ነው፣ ማካፈል ማካፈል ነው። ታስታውሱን ፕሮፐርቲ ኦፍ ሞጁለስ ላይ ያየናቸው በቃ እሱ ነው። የእሱ ጥምረት ነው እዚጋ የተቀመጠው። ለምሳሌ እዚጋ ቪዋን ብሎ ሰጠ፣ ዚቱ ብሎ ሰጠ። ሁለቱን አባዙ አለን። ሁለቱን አባዙ ማለት ዚ 6 ሲባዛ በ2 12። ከዛ በኋላ ኮዝ ፓይ ኦቨር 2 ማይነስ እዚህ ጋር ፓይ ኦቨር 3 ፕላስ ፓይ ኦቨር 3። ከዛስ ቀጥታ ፕላስ እንልና ማባዛት በመደመር ስለሆነ የሚያዘው ማለት ነው። ከዛ ደግሞ አይን እናወጣለን ከውጭ ሳይን የቴታን ቫሊዩ እዚህ ጋር ፓይ ኦቨር 2 ሲደመር እዚህ ጋር ፓይ ኦቨር 3። በቃ ይህንን ሰራርቶ ማስቀመጥ በማካፈል ጊዜ አለ። ሲምፕል በቃ አርጊመንት ኦፍ ፕሮዳክት ይላል። አሁን ደግሞ ሲቀመጥ ምን ይመስላል ነው። ዘ አርጊመንት ኦፍ ፕሮዳክት ኦፍ የሁለት ኮምፕሌክስ ነምበሮች፣ በደንብ ተመልከቱ። ሁለት ኮምፕሌክስ ነምበሮች ዚዋን የሚባል አንድ ኮምፕሌክስ ነምበር ስናስቀምጠው እንደዚህ መጣ። ቴታዋን የሚባል አንግል ሰርቶ ተቀመጠ። ዚቱ ደግሞ በተመሳሳይ ልክ እንደዚህ ተቀመጠ። ዘ አርጊመንት ኦፍ ፕሮዳክት ኦፍ ቱ ኮምፕሌክስ ነምበርስ ኢዝ ዘ ሳም ኦፍ ዜር አርጊመንት። ፕሮዳክታቸው ማለት ምን ማለት ነው የሚለን የሁለቱ የዘሳም ኦፍ ይኸውላችሁ፣ ቴታ ማለት አንግል ብቻ አይደለም አርጊመንት ነው አይደለ? ቅድም አንግል አርጊመንት ነው ያልኳችሁ እኮ ነው። ቴታዋን አለ ቴታቱ አለ። ቴታ እና አልፋ ያልነው ለምንድን ነው? በኳድራንቷን ጊዜ እኮ ተመሳሳይ ነው አይደለ? ሲለያይ የምታዩት እዚህ ጋር ሲመጣ ነው። ኳድራንት 2 እና 3 4 ላይ ነው የሚለያዩ ቫሊዋቸው ቴታ እና አልፋ። የተለየ ነገር ሆነው ሳይሆን ታን ዲፔንድ ስለሚሆን ነው፣ በየኳድራንቱ አፌክት ስለሚደረግ ነው። እና ሎግ ይሄ ቴታዋን አለ የመጀመሪያው ኮምፕሌክስ ከቨር የሚያደርገው ማለት ነው። ሁለተኛው ኮምፕሌክስ ደግሞ በዚህ መልኩ ነው የተቀመጠው። እና የሁለቱ ብዜት ማለት ምን ማለት ነው? ምን ማለት ነው? የሁለቱ አርጊመንት ድምር ማለት ነው። የሁለት ኮምፕሌክስ ነምበሮች አርጊመንት ብዜት ማለት የአርጊመንቶቹ ድምር ማለት ነው። ቅድም በፎርሙላ ያየ ነው። በስዕል ተቀምጦ ነው እዚህ ጋር የምትመለከቱት። በስዕል ተቀምጦ ነው የምታዩት። ማካፈል ማለት ምን ማለት ነው? ሁለት አርጊመንቶች ተካፈሉ ማለት ደግሞ ምን ማለት ነው? አንደኛውን አርጊመንት ከአንደኛው አርጊመንት ላይ ቀነስን ማለት ነው። ቴታዋን ማይነስ ቴታቱ ይሆናል። ኢፍ ቴታዋን ኦቨር ቴታቱ ከሆነ ደግሞ ቴታዋን ማይነስ ቴታቱ ይሆንና ያነሰ አጭር ቫልዩ እናገኛለን። ይሄ ነው አርጊመንት ኦፍ ኮኤሽንት ይላል። እዚህ ጋር ያስቀመጣላችሁ መቀነስ ነው የሚሆነው እያላችሁ ነው። እዚህ ጋር ደግሞ the argument of quotient of the complex number is the difference of their argument. The difference of their argument. እሺ እዚህ ጋር በጣም ወሳኝ ፎርሙላ አለ። የዲሞይቨር ፎርሙላ የሚባል ፎርሙላ አለ። ይሄ የሞይቨር ፎርሙላ ምንድን ነው መሰላችሁ? ቅድም ያየነው አለ አይደለ? ሁለት ኮምፕሌክሶች ነምበሮች ሲባዙ ብለን ያየነው አለ እዚህ ጋር ቅድም ያስቀመጥነው እና we get the one time z2 በጣም ሲምፕሊፋይ አድርጎት ነው። እኛ ቅድም በራሳችን ፕሩፍ ማድረግ የምንችለው ነው። ልክ እንደዚህ ነው። እና ይሄ ዲሞይቨር
ፎርሙላ ግን ምንድነው ያደረገው? በጣም ሲምፕሊፋይ አድርጎ አቀለለው። እንዴት ነው ያቀለለው መሰላችሁ? እኛ እንደዚህ ያስቀመጥ ነው። ምን አደረገው እሱ? አር ዘ ፓወር ኦፍ ኤን አለ። አር ዘ ፓወር ኦፍ ኤን። ለምን? ይሄኛው የኛ ለሁለት ነው የሚያገለግለው፣ ለሁለት ለሶስት ፋይናይት ነው የኛ ለሚቆጠር ነገር ነው እንጂ ለማያልቅ ነገር ኦር ደግሞ ለምሳሌ 10 ኮምፕሌክስ ነምበሮች ብዛታቸው 10 የሆኑ ኮምፕሌክስ ነምበሮች ተሰጥታዎች የእነሱን ብዜት ፈልጉ ብትባሉ አር ኦቨር ቴን ብላችሁ ትነሳላችሁ። ከዛስ ኮዝ ኤንድ በሚለው ቦታ ቴን ታይምስ ቴታ የቴታን ቫሊዩ 10 ጊዜ ታብዙታላችሁ ማለት ነው። ፕላስ አይ ሳይን ቴን ታይምስ ቴታ ብላችሁ ትሰራላችሁ ማለት ነው። ይሄ ዲሞይቨር ፎርሙላ የዲሞይቨር ፎርሙላ በጣም ያቀለለ ነው። እኛ ይሄ ረጅም ለምሳሌ ሲኩዌንስ ኤንድ ሲሪስ ላይ ዝም ብሎ የ10 ቁጥር ምናምን ፓርሻል ሳም ባይኖር ኖሮ ከባድ ነበር አይደል? ፓርሻል ሳም ብዙ ነገር ነው ያቀለለልን። ልክ እንደዛ ነው እዚህ ጋር ያለው የዲሞይቨር ፎርሙላ ይህንን ይመስላል። ለምሳሌ እዚህ ጋር ያለውን በፖላር ፎርም ግለጹ ይለናል። ይሄ ኮምፕሌክስ ነምበር ነው 2 + 2 አይ ዘ ፓወር ኦፍ 100 የሚለው እንዴት ነው መግለጽ የምንችለው በፖላር ፎርም? ይሄ ነው። በቅድሚያ ዚ ብለን እንደዚህ ለየ አርን እናወጣለን። አር ማለት ሞጁለስ ማለት ነው። ሩቴት መጣለን 2 ስኩዌር + 2 ስኩዌር ስለሚሆን ሩቴት መጣ። ቴታን ደግሞ ስንሰራ የቴታ ቫልዩ ደግሞ ወይም አርጊመንታችን ደግሞ ፕሪንሲፓል አርጊመንታችን ደግሞ ፓይ ኦቨር 4 መጣለን። ከዛ በኋላ እንደዚህ ከሰራም በኋላ ምን እናደርጋለን ማለት ነው? በፖላር ፎርም ለመግለጽ እንደዚህ አይነቶቹን ውስብስብ ቁጥሮች እንጠቀማለን። ዲሞይቨር ፎርሙላ የዲሞይቨር ፎርሙላ ካልተጠቀምን መስራት ስለማንችል ማለት ነው። እንዴት አደረገን የሱን ህግ በመጠቀም መስራት የቻልነው? ኤን ያክል ብዜት ይላችሁ ብዜቱ ምን ሆነ? ኤን ያክል ብዜት ብለን ሰራ። ልክ እንደዚህ ሮቴት ዘ ፓወር ኦፍ 100 ብለን በፎርሙላ ተካን። የኮዝ የቴታን እና የሳይንን አስቀመጥ። ልክ እንደዚህ። ነገር ግን አሁን ሞር ሲምፕሊፋይ መሆን ይችላል። እሱ እንዴት ነው ሞር ሲምፕሊፋይ መሆን የሚችለው መሳላችሁ? 8 ምን ማለት ነው? ይሄ ስኩዌር ሩት ኦፍ 100 ማለት 8 ዘ ፓወር ኦፍ 100 ኦቨር ስኩዌር ማለት ነው አይደል? 8 ሲካፈል ለ50 ሲምፕሊፋይ ሆኖ ተቀምጦ ነው እንጂ የተለየ ታምር ተፈጥሮ አይደለም። እዚህ ጋር ያለው ሲምፕል ነው፣ አይከብዳቸውም ብዬ አስባለሁ። 100 ሲካፈል 4 25 100 ሲካፈል 4 25 በዚህ መልኩ ተቀመጠ። ይሄን ግን መስራት የቻልነው የዲሞይቨር ፎርሙላ ስላገዘ ነው። ሌላም ኤግዛምፕል እዚህ ጋር ተቀምጧል። በቅድሚያ ምንድነው የምናደርገው? ቪን እናወጣለን። ኮምፕሌክስ ነምበር የሆነው ለብቻ እናወጣለን። ከዛስ አርን እናወጣለን። አር ማለት ሞጁለስ ነው which means ሩት 3 ስኩዌር ፕላስ 1 ስኩዌር አንደር ራዲካል ማለት ነው። 3 + 1 4 ስኩዌር ሩት ኦፍ 4 ኢኳል ቱ 2 መጣ። ቴታን ደግሞ እንፈልጋለን። ኳድራንት 1 ናቸው እነዚህ ኮምፕሌክስ ነምበር። ኳድራንት 1 ከሆነ ስንሰራ 30 ዲግሪ መጣ። ፓይ ኦቨር 6 ብለን አስቀመጥን። ከዛ እናደርጋለን የዲሞይቨር ፎርሙላ እንጠቀማለን ማለት ነው። የዲሞይቨር ፎርሙላ በመጠቀም በቀላሉ ፖላር ፎርማችን ማስቀመጥ እንችላለን። አናዘር ፎርሙላ የመጨረሻ ፎርሙላ ነው። አይዟችሁ ይሄ የመጨረሻ ፎርሙላ ነው። ኢውለር ፎርሙላ ይባላል። ኢውለር ፎርሙላ ደግሞ ምንድነው የሚለን? ኮምፕሌክስ ነምበር ፖላር ፎርም እንደዚህ ቢሆን በኤክስፖኔንሻል ፎርም ለማስቀመጥ በጣም ሲምፕሊፋይ አድርጎ ደግሞ አስቀመጠልን። እሱ ደግሞ የቅድሙ ጀስት ምንድነው ያደርግልን? ብዙ ፕሮዳክቶች ያሉትን ፖላር ፎርሞች እንዴት እንገልጻለን ነው። ብዙ ብዜት ያለውን ፖላር ፎርም እየደገመ መሄድ እንዴት እናስቀምጣለን ነው። ይሄኛው ደግሞ ምንድነው ያለን? በቀላሉ ይህንን ፖላር ፎርም ሲምፕሊፋይ አድርገን ማስቀመጥ እንችላለን። እንዴት አድርገን ሲለን ዚ ኢኳል ቱ አር ኢ ዘ ፓወር ኦፍ አይ ታይምስ ቴታ አድርገን ማስቀመጥ እንችላለን። ያው የኤ ቫሊዩ ጀስት ኮንስታንት ነው። አር ሞጁለሳችን ነው። አይ እሱም ኮንስታንት ነው ማለት እንችላለን። ቴታ ደግሞ አለ። ቴታ ደግሞ አርጊመንታችን ነው፣ ፕሪንሲፓል አርጊመንታችን ነው ማለት ነው። በዚህ መልኩ ለምሳሌ ይህንን 1 ፕላስ አይ የሚለውን ኢውለር ፎርሙላ በመጠቀም አስቀምጡ ብንባል እንዴት እናደርጋለን? ቪ ኢኳል ቱ 1 ፕላስ አይ አር ኢኳል ቱ ሩት 2 ቴታ ኢኳል ቱ ፓይ ኦቨር 4 ዜን ዚ ኢኳል ቱ አር ኢ አይ ዘ ፓወር ኦፍ ቴታ አይደለ? ስለዚህ መተካካት በቃ በዚህ መልኩ ማስቀመጥ። ይሄ ከማን ጋር እኩል ነው? ከፖላር ፎርሙ ጋር ተመሳሳይ ነው።
ከፖላር ፎርሙ ጋር ተመሳሳይ ነው። አሁንም እዚህ ጋር ሌላ ኤግዛምፕል አለ። ሲምፕል ነው፣ ቼክ አድርጉት። እዚህ ጋር ደግሞ አሁንም እንደዚህ ሰጠና ኢውለር ተጠቀሟለን። በቅድሚያ ምን እናወጣለን ማለት ነው። እንደዚህ በሚሰጥብን ሰዓት ሉክ እንትኑ ፓወር ስላለ እዚህ ጋር አላሳያችሁም። በቅድሚያ ዚን እናወጣለን። ዚን ስናወጣ ሩት 3 ፕላስ አይ ነው። ሩት 3 ፕላስ አይ አድርገን ያወጣን። አርን ፈለግን፣ ቴታን ፈለግን። ጀስት ሩት 3 እና አይን በመጠቀም ብቻ ኳድራንት ዋን ናቸው እንዳጋጣሚ። ሶ ከጊቭናችን መካከል ማንም አገኘን? ኢ አለ፣ አር አለ፣ ቴታን አገኘን። ነገር ግን ቴታ ብለን ስናስቀምጥ ጥንቃቄ ማድረግ መቻል አለብን። ፓይ ኦቨር 6 ብቻ አይደለም በዚህ ሰዓት ይሄ 7 እንደ ተጨማሪ ፓወር ሆኖ ያግዛል። ይኸውላችሁ አሁን 128 መሰለኝ ቱ ዘ ፓወር ኦፍ 7 ይላል አይደለም? ሶሪ አር ኢ የጊቭናችን ፎርሙላ የቱ ጋር ነው ያለ? ይሄ ማለት ነው ዚ ኢኳል ቱ አር ኢ ፓወር ኦፍ አይ ታይምስ ቴታ አይደለም? እዚህ ጋር አሁን ኤን የሚባል ነገር ተፈጥሯል። ከኮምፕሌክስ ነምበራችን ላይ ዚ ዘ ፓወር ኦፍ ኤን ሆኖ የተቀመጠ ኮምፕሌክስ ነምበራችን እንደዚህ ነው ከተቀመጠ፣ ይሄ ፖላር ፎርሙ ከማን ጋር ነው እኩል መሆን የሚችለው ብሎናል። ኢውለር ፎርሙላ ይቺ እንዳትረሱ። አር ዘ ፓወር ኦፍ ኤን ታይምስ ኢ አይ ቴታ ኤን ሆኖ ነው የሚቀመጠው። ይቺ ኤን አርንም ፓወር ታደርጋለች፣ ቴታንም ፓወር ታደርጋለች። በዚህ የተነሳ ይኸውላችሁ አርን ፈለግን፣ ሁለት መጣልን። ሁለት የነበረው ዘ ፓወር ኦፍ 7 ሆነ አይደለ? አር ዘ ፓወር ኦፍ ኤን ስለሆነ ኢ አይ ቴታ አሁንም እነዚህ በኤን ይባዛሉ። ከዛ ኢን ጻፍን፣ አይ እንዳለ ነው። ቴታ ቫሊዩ ስንት ነው? ፓይ ኦቨር 6 ነው። ሲባዛ ግን በማን እናበዛዋለን? በ7 እናበዛዋለን። ስለዚህ ምን ሆነ ማለት ነው መልሳችን? ቱ ዘ ፓወር ኦፍ 7 ኢ አይ ታይምስ ይሄ ምን ይሆናል እዚህ ጋር 7 ፓይ ዘ ፓወር ኦፍ 6 ይሆናል ማለት ነው። ቱ ዘ ፓወር ኦፍ 7 ማለት 128 ነው። ኢ አይ 7 ፓይ ኦቨር 6 ነው። በዚህ መልኩ ይቀመጣል። የመጨረሻ ሩት ነው። አሁን ያለውን ያነሳነው ሀሳብ ከገባችሁ ሲምፕል ነው። ሩት መፈለግ ቀላል ነው። ከዴፊኒሽኑ እነሳ። ሳፖዝ ይላል ዚ ኖት፣ ያው ዚ ኖት ብሎ የተነሳው በኢውለር ፎርሙላ ነው። የዚ ኖት ብሎ ፖላር ፎርሙን አስቀመጠ። ኤን ሩት ኦፍ ኤንን 0 ኮምፕሌክስ ነበር። ከዚህ ቀደም ኢኩዌዥን ሊነር ኢኩዌዥን ላይ ሩት ስንፈልግ ነበር አይደለ? አርዋን አርቱ እያለ ልክ እንደዛ ከሆነ ብዙ ኮምፕሌክስ ነምበር ስለሆነ ነው። እና በፖላር ፎርም ለተቀመጠ አንድ ኮምፕሌክስ ነምበር ኤን ሩቱን አሁን እያልን ያለ ነው። which means ሩቱ ከአንድ በላይ ሊሆን ይችላል ማለት ነው። ኤን ሩት ኦፍ ኤንን 0 ኮምፕሌክስ ነምበር ለዚህ ነን 0 ለሆነ ኮምፕሌክስ ነምበር if n is greater than or equal to 2 ይልና ዚ ኖት ዘ ፓወር ኦፍ ኤን ኢኳል ቱ ዚ ብሎ ሌት ብሎ ይነሳል ማለት ነው። ዚ ኖት ዘ ፓወር ኦፍ ኤን፣ ዚ ኖት የተባለው ምን ሆነ? ፖላር ፎርሙ ነው። ኢኒሻሉ ማለት ነው። ከዛ ዘ ፓወር ኦፍ ኤን ሲሆን ከዚህ ጋር እኩል ነው። which means ይሄ ማክሲመም ቫልዩ ነው ብሎ እንደዚህ አስቀመጠ። ኤኒዌይስ ይሄድ። ከዛ ሞጁለስ ነው ይሄ አር ማለት አር ዘ ፓወር ኦፍ ኤን ከአር ጋር እኩል ቢሆን ብሎ በቃ መጨረሻ ላይ ዓላማው ምንድን ነው? የቱ ጋር ለመድረስ ነው? መጨረሻ ላይ ፍላጎቱ እዚህ ጋር ለመምጣት ነው። እዚህ ጋር ለመምጣት ነው ስናሳጥረው። ከዛ ሉክ ዚ ኖት ይላል አይደለ? አር አለ ሞጁለሳችን። ከዛ 1 ኦቨር ኤን አለ። ኤን ያልነው ምኑ ነው? ኤን ሩቱን ነው። ይሄን ያክል ሩት ተብሎ ሲሰጠን ኢ ኮንስታንታችን አለች። ዜን አይ ብለን ቅድም ቴታ ነበር ያልን አይደለ? ቅድም በደንብ ያዙ። ቅድም ቴታ ነበር ያልን። ቅድም ቴታ ብለን ነበር ያስቀምጥን። አሁን ግን ቴታ ማለት ማን ነው ብለን ተነስተናል። ቴታ ከቴታ ኖት ጋር እኩል ነው አለንና ከዛ ደግሞ ቴታ ኖት ደግሞ ማን ነው አለን ማለት ነው? ቴታ ኦቨር ኤን ፕላስ 2k ፓይ ኦቨር ኤን ነው ብለናል። ሶ እችን በቴታ ቦታ እችን አምጥተን እንተካለን። ዚ ኖት ነው ያልነው። እዚህ ጋር ቴታ ኖት እንላለን። ቴታ ኖት ማለት ማን ነው? ቴታ ኦቨር ኤን ፕላስ 2k ፓይ ኦቨር ኤን እንደዚህ ይመጣል።
which is the nth root of z። ይሄ ምንድን ነው? የዚ ዜድ የተባለ አንድ ኮምፕሌክስ ነምበር ቢኖር የዛ ኮምፕሌክስ ነምበር ሩት የሚፈለገው በዚህ መልኩ ነው። እንዴት ነው የሚፈለገው? ለማስታወስ ያክል ዚ ኖት እንላለን። ከዛ አር ብለን ቅድም ዘ ፓወር ኦፍ ኤን ነበር። አሁን ግን ዋን ኦቨር ኤን ነው የምንል። ዜን ይህንን ደግሞ በማናበዛዋለን ኢ አይ ቴታ ነበር አይደለ ቅድም። አሁን ግን ቴታ ማለት ቴታ ዚ ኖት ካልን ቴታ ኖት ነው የሚሆነው። ሶ ቴታ ኖት ከማለት ከማን ጋር እኩል ነው? ቴታ ኦቨር ኤን ፕላስ 2 ኬ ፓይ ኦቨር ኤን። አሁን እዚህ ጋር ፕሩፉ ከገባንበት ያቆየናል። ውስብስብ ያለ ስለሆነ ለራሱ አንድ ቪዲዮ ነው። ይሄ እንዴት ታሰበ ወደሚለው ከመጠን ማለት ነው። ሶ ምን ላይ እናተኩርኛ? ምን ላይ እናተኩር መሰላችሁ? እነዚህን መተንተን ላይ እናተኩር። አር ማለት ሞጁለስ ነው እናውቀዋለን። ኤን ማለት ኤን ዝሩት ነው። ኤን ዝሩት ይሄን ያክል ተብሎ የሚሰጠን ማለት ነው። ኢ ኮንስታንት ነች። አይም እናውቀዋለን። አይ ኢኳልቱ አይ ስኩዌር ኢኳልቱ ማይነስ ዋን ብለን ቀድመን ዲፋይን አድርገናል። ቴታ አርጊውመንታችን ነች፣ ፕሪንሲፓል አርጊውመንታችን ነች። 2 ኬ ፓይ ኦቨር ኤን በቃ ሌላ ሁሉ ጊቭን ነው ማለት ነው። ሶ በዚህ መሰረት ሩታችን መፈለግ እንችላለን። ለምሳሌ ፋይንድ ዘ ስኩዌር ሩት ኦፍ ዘ ስኩዌር ሩትስ ኦፍ ዘ ኮምፕሌክስ ነምበር። ምኑን ፈልጉ ነው ያለን? የዚህን ኮምፕሌክስ ነምበር ሩት ፈልጉ ነው ያለን። የዚህን ኮምፕሌክስ ነምበር ሩት ፈልጉ ነው ያለን። ምን ሩት? ስኩዌር ሩት ሚንስ ሁለት ማለት ነው። ኪዩብ ሩት 3 እያለ ይሄዳል። የኤን ቫሊዩ ሁለት ነው ማለት ነው። ስኩዌር ሩት ከተባለ ኪዩብ ሲሆን 3 ፎርዝ እያለ ፊፍዝ ሩት እያለ ይሄዳል ማለት ነው። እሱ ያጣላል። በጣም ጥሩ። ፎርሙላችን እንዳትረሱ። ዚን ጊቭናችን ይሄ ነው የተሰጠን ጊቭን። እዚህ ጋር ሞጁለሳችን ፈልጋለን። አርጊውመንታችን ለኳድራንት ዋናው ባይዘው ትንሽ ውስብስብ ሲል እዚህ ጋር ሩት ምናምን ሲፈልጉ የሚሰጣችሁ ኳድራንት ዋናው ቱም ቢሆን ሲምፕል ነው አይደለ? ቅድም ባየነው በአልፋ ህግ እንሰራለን። ቴታ ፓይ ኦቨር 3 ይመጣል። ዜን ሩት ስትፈልጉ በተሻለ መጠን አስተማሪዎቻቸው አንዳንዴ ሲ ሊሏችሁ ይችላሉ። ዚኖት የሚል አስተማሪ ይኖራል፣ ኬ የሚል አስተማሪም ይኖራል። እና ምንም ብዙ ማተሪያ ያደርገን እዚህ ጋር መጽሐፋችሁ ሲኬ ብሎ ነው ሩቱን የጠራው። ዚኖትም ማለት እንችላለን። ዜን ተካን እዚህ ጋር አር 1 ኦቨር ኤን ኢዘ ፓወር ኦፍ አይ ዜን ውስጥ ላይ እናስገባና በብራኬት ቴታ ዘ ፓወር ኦፍ ኤን ፕላስ 2 ኬ ፓይ ኦቨር ኤን ነው። ኤን ማለት ሁለት ነው። ኬ ማለት ማን ነው? ኬ ደግሞ እዚህ ጋር 0 እና 1 ናቸው። አይላችሁ ይችን እንዳትረሱ። እዚህ ጋር ይችን ኬን አልነገርኳችሁም። ኤን ማለት ኤን ሩት ኦፍ ዚ ቢሆን ኤን 2 3 እያለ ሊሄድ ይችላል። 2 ሩት 3 ሩት እያለ ሊሄድ ይችላል። ኬ ደግሞ አይላችሁ ኬ ደግሞ ዲፔንድ የሚሆነው በሩቱ መጠን ነው። ለምሳሌ እና ኬ ኦልዌይስ ኤን ማይነስ ዋን ነው። የኬ ቫሊዩ ኤን ማይነስ ዋን ነው። ለምሳሌ ሩታችን 2 ከሆነ የኬ ቫሊዩ ስትራል ማለት ነው 1 ይሆናል። which means ማክሲመም ሊሚቱ 1 ይሆናል። እዚህ ጋር ማክሲመም ሊሚቱ 1 ሆነ። ኬ የሚጀምረው ከ0 ነው። ኤን የሚጀምረው ከ2 ነው። ኤን ከ2 ይጀምራል። ኬ ደግሞ ከ0 ይጀምራል። ከዛ የኬ ቫሊዩ ከማን ጋር እኩል ነው? ከኤን ማይነስ ዋን ጋር እኩል ነው። ይሄ ማለት ነው ኤን 2 ነው ስንል ምን ማለታችን ነው? 2 ሩት አለን እንዲህ አለን ነው። የኬ ቫሊዩ ስትሆናል በዚህ ሰዓት የኬ ቫሊዩ ማክሲመም ሊሚቱ ኤን ማይነስ ዋን ነው፣ 1 ነው። ስለዚህ 0 እና 1 ይሆናል። የኬ ቫሊዩ 3 ሲሆንስ 0 3 ማይነስ 1 2 አይደለም። ማክሲመም ሊሚታችን 2 ይሆናል። 0 1 2 4 ሲሆንስ 0 1 2 3 5 ሲሆንስ 0 1 2 3 4 ኤን ማይነስ 1 ማክሲመም ሊሚታችን ነው ለኬ። በጣም ጥሩ። ይህን ከያዛችሁልኝ ተካካን። ስንተካካ የመጀመሪያ ስራችን በብራኬት ውስጥ ያሉትን እርስ በርስ ማብዛት እንሰራለን። ከበዛም በኋላ ግን ይሄኛው ፓይ ኦቨር 3 ነው፣ ይሄኛው ኬ ነው። እርስ በርስ አይባዙልን። እንደዚህ አድርገን እናስቀምጣለን። ዘላተስት ሲምፕሊፊኬሽናችን ልክ እንደዚህ ሆነና ይቀመጣል። ልክ እንደዚህ አስቀመጥን ማለት ነው። ልክ እንደዚህ አስቀመጥን። ከዛ እንደዚህ ካስቀመጥን በኋላ ማንን እንተካለን? ኬን እንተካለን። ከላይም እንዳለ መተካት እንችላለን። የመጀመሪያ ኬ 0 ሲሆን ነው፣ ሌላኛው ደግሞ ኬ 1 ሲሆን ነው።
እዚህ ጋር ኪዩብ ሩት ቢሆንስ ኖሮ 3 ቢሆን ኖሮ የኬ ቫሊዩ ሌላ ይጨምርና 3 ማይነስ 1 ሁለት አይደለ እስከ 2 ድረስ ይሄዳል። 4 ቢሆን 4 ማይነስ 1 3 እስከ 3 ድረስ ይጨምራል። እንደዚህ እያለ ለዜሮ ለአንድ እያለ መተካካት መስራት ነው። በጣም ጥሩ። ሌላ አሪፍ ኤግዛምፕል ባይዘው ሞጁላችሁ በጣም እኔ ወድጀዋለሁ እንዴት እንደሚያብራራላችሁ። ፋይንድ ዘ ኪዩብ ሩት ኦፍ ዘ ኮምፕሌክስ ነምበር ቪ ኢኳል ቱ 8i ዊች ሚንስ ምን ማለት ነው? እንደዚህ ሰጠን የኤክስ ቫሊዩ ማን ሆነ እያለን ነው። የኤክስ ቫሊዩ ስንት ሆነ እያለን ነው? ዜሮ ሆነ እያለን እኮ ነው። ይሄ ማለት ዚ ኢኳል ቱ 0 ፕላስ 8i ማለት ነው አይደለ? ኤክሳችን 0 ነው፣ ዋያችን 8 ነው፣ ሩታችን 0 ስኩዌር ፕላስ 8 ስኩዌር አንድ ራዲካል ነው፣ ራዲካል 8 ይሆናል ማለት ነው አይደለ? ሶሪ 8 ስኩዌር ነው 8 ይሆናል። አራችን 8 ይሆናል። ያ ዜን ቴታን እንፈልጋለን። ቴታ ኢኳልቱ በኳድራንት ዋን ነው ይሄ። ሁለቱም ፖዘቲቭ ናቸው። ኢቨን ዜሮ ቢሆንም እንደ ኳድራንት ዋን ይሄ ማለት በዚህ እንደዚህ ቢሆን እዚህ ጋር ነው ያለው ማለት ነው። ዋይ አይደለ? ዋይ ከሆነ 90 ዲግሪ ነው። በግልጽ ይታወቃል፣ አንግሉ ይታወቃል። እዚህ ጋር መጥቶ ነው የሚያርፈው። ዋይ ብቻ ስለሆነ ዋይ አክሲስ ላይ ነው 90 ዲግሪ። ቴታ ፓይ ኦቨር ቱ ነው የሚሆነው። ቴታ ፓይ ኦቨር ቱ ኤን 3 ነው ኪዩብ ሩት ስለተባለ ዊች ሚንስ ኬ ኢኳል ቱ ኤን ማይነስ 1 ማክሲመም ሊሚት ነው። ኤን ማይነስ 1 ከዜሮ ጀምሮ እስከ 1 እስከ 2 ይሄድና እስከ ኤን ማይነስ 1 ሁለት አይደለ ያቆማል። እዚህ ጋር የኬ ቫልዩ እነዚህ ናቸው። ዜን ወደ ፎርሙላችን እንመጣለን። የሩት ፎርሙላ ሲኬ ይላል። ዜን አር ዘ ፓወር ኦፍ 1 ኦቨር ኤን ታይምስ ኢ ዘ ፓወር ኦፍ አይ ታይምስ ቴታ ኖት። ቴታ ኖት ማለት ምን ማለት ነች ብለናል? ቴታ ኦቨር ኤን ፕላስ 2k ፓይ ኦቨር ኤን ይሄ ነው። አሁን መተካካት ብቻ ይቀራል። ሲተካካ እንደዚህ ሲምፕሊፋይ ሆነ። ከዛ በኋላ ኢፍ ኬ 0 ሲሆን፣ ኢፍ ኬ 1 ሲሆን፣ ኢፍ ኬ 2 ሲሆን በዚህ መልኩ ሩት መሰራት ይችላል። እስኪ ለመከለስ ያክል እዚህ ጋር ያሉትን ኤክሰርሳይሶች የተወሰነ ገረፍ ገረፍ እናደርጋቸው። እንዴት እንደምሰሩ ብቻ ነግሬያቸው አልፋለሁ። ዘ ፈርስት ዋን ፋይንድ ዘ አርጊመንት ኦፍ ዘ ፎሎዊንግ ኮምፕሌክስ ነምበር። አርጊመንት ፈልጉ ይላል። አሁን እዚህ ጋር አርጊመንት ስንፈልግ ምን ብለን ያየ ነው? በቅድሚያ ይሄ ሲምፕሊፋይ መሆን የሚችሉትን ሲምፕሊፋይ እናደርጋለን። በምን እዚህ ጋር የተሰጠን ኮምፕሌክስ ነምበር እንዴት ነው ኮምፕሌክስ ነምበር ማካፈል የምንችለው ብለን አይተናል አይደለ? ልክ ራሽናላይዚንግ ዲኖሚኔተር እያልን እንደምንጠራው በኢራሽናል ነምበር ጊዜ ሲሰጠን ዲኖሚኔተሩ እዚህ ጋር የምናደርጋለን። ይህንን ሲባዛ እንልና በማና በዘዋለን የተሰጠን ጥያቄ ቀድመን በማይነስ 1 ፕላስ አይ ኦቨር በማይነስ 1 ፕላስ አይ አድርገን እናበዛዋለን። ከዛ የመጣልንን ቫሊዩ አርጊመንት እንፈልጋለን ኳድራንቱ ምናምን ከለየን በኋላ። እዚህ ጋር ደግሞ አሁንም ኦር ደግሞ ሌላም ስቴፕ መከተል እንችላለን። ምን በሚለው ስቴፕ ለምሳሌ በእርግጥ ኮምፕሌክስ ነምበሩ እንደ ጥቅል ፈልጉ ከተባለን የስሪ አይ ለብቻ አርጊመንት ፈልገን የዚህን ፈልገን ሁለቱን ማቀናነስ እንችላለን። ብዙ አማራጭ ነው ያለን። እዚህ ጋር ደግሞ ዘ ፓወር ኦፍ 6 ይለናል። በዚህ ጊዜም አርጊመንታችን እንዴት እንደምንሰራ አይተናል። ስፔሻሊ የማን ህግ ያግዘናል? ቴታን ለመፈለግ 6 የሚለው ማተር ያደረገን አይደለም? ቴታን ለመፈለግ 6 የሚለው ማተር ያደረገን ስፔሻሊ ፕሪንሲፕል ኦፍ አርጊመንታችን ለማግኘት አርግዚ ብለን በቀላሉ ታን ኢንቨርስ ኦፍ ዋይ ኦቨር ኤክስ ብለን መስራት ተካክተን መስራት እንችላለን። ዋይን ማይነስ 1 ሩት ኤክስ ብለን መተካካት እንችላለን። እዚህ ጋር ፕሩፍ አድርጉ ይላል። ማቴማቲካል ኢንዳክሽን በመጠቀም ይህንን አሳዩ ይላል። ወርክሽት እልክላቸዋለሁ። ባይዘው ወርክሽት እነዚህንና ሌሎች ጥያቄዎችን ሁሉ ሰፋ አድርጎ ከነመልሶቹ የሚያሳይ ወርክሽት እልካለሁ። ከዛ ደግሞ ኖት አለ። ኖቱ በእርግጥ ከዚህ የተለየ አይደለም። ትንሽ ኤግዛምፕሎቹ ሰፋ ይለዋሉ እንጂ እኛ ያዘጋጀነው ኖት አንዳንድ ቦታዎችም እንዲሁም ይሄ የኛ ኖት ሊያንስ ይችላል እና ይሄን ወድጀዋለሁ። ወርክሽቱን በደንብ ተጠቀሙበት። ከነመልሱ ነው የሚላከው። ሰው ለዛሬ የነበረን ይህንን ይመስላል። ቀጣይ ደግሞ በሌላ ክላስ እንገናኛለን። በዚሁ አጋጣሚ ለፋይናል ፈተና ዝግጅታችሁን ከወዲሁ እንድትጀምሩ ማሳሰብ እፈልጋለሁ። ስፔሻሊ ፍሬሽማን ትሪክስ ፋይናል ፈተና በቅርቡ ይሰጣቸዋል። እሱን ፈተና መውሰድ ትችላላችሁ። ጓደኞቻችሁም ክላሳችን ከተመቻችሁ ተቀላቅለው እንዲጠቀሙ ስፔሻሊ ደግሞ
እኛ የምንሰጠው ክላስ በትንሹ እስከ 17 የሚደርሱ ፍሬሽማን ኮርሶችን ነው። ቀጣይ ወደ ጤና የምትገቡ ተማሪዎች አፕላይድ ባዮሎጂ፣ አፕላይድ ኬሚስትሪ ትማራላችሁ፣ እነሱን ታገኛላችሁ። አፕላይድ ማተስ አለ። እነዚህ ሁሉ ያካተተ ክላስ ነው። ኤስሲኦሲ ስልጠናዎች አሉ። ወደ ሜዲሲን፣ ፋርማሲ፣ ሎው የምትገቡ ተማሪዎች የዴንታል ሜዲሲን እነዚህ ተማሪዎች ጋር እያዘጋጀን ነው የምንገኘው። በኢንተርቪው መልኩ የተዘጋጁ አሉ። ከዛ ደግሞ ፕራክቲስ የምታደርጉባቸው ሌክቸር ለሰኖችም አሉ ለሲኦሲ ብለን ያዘጋጀናቸው። አይኖ ስፔሻሊ በፊዚክስ እና በማትስ የተወሰነ ዘገይት ብለንባቸዋል። በፍጥነት የለቀቅን ቀሪ ክላሶችን ቶሎ ከበር አድርገን እንደምንጨርስላችሁ ከአሁኑ እነግራቸዋለሁ። በቀጣይ የምንመለከተው ቻፕተር 3 ነው። ቻፕተር 3 በጣም ኢንተረስቲንግ የሆነ ቶፒክ ነው። ፋንክሽን ነው። ፋንክሽን ከ9ኛ ክፍል ከድሮ ጀምሮ እስከ 10 ድረስ ጥርግርግ አድርጎ 11ኛ ክፍል ምንም ሳያስቀር እነ ራሽናልን፣ እነ ፖሊኖሚያል፣ እነ ኤክስፖኔንሻል፣ እነ ሎጋሪዝም፣ እነ ትሪጎኖሜትሪክ ፋንክሽን በደንብ እንመለከታቸዋለን። ሰፋ አድርገን በተለያየ ክላስ እናያቸዋለን። ለዛሬ የነበረን ክላስ ይህንን ይመስላል። በቀጣይ በሌላ ክላስ እስከምንገናኝ ሰላሙን ያልገባችሁ ነገር ካለ ፕሊስ ይሄ ነገር ባይዘወይ በማትማቲክስ አንድ አደራ የምላችሁ ነገር ኮንሴፕት ነው የምትይዙልኝ። ገብታችሁ ነው። ለምሳሌ ዛሬ አርጊመንት የሚባለው እና ፕሪንሲፓል አርጊመንት የሚባለው እንዴት እንደሚሰራ የዲሞይቨር ፎርሙላ እና የኢውለር ፎርሙላ ዲፈረንሳቸው እና ጥቅማቸው ከተረዳችሁት እነሱን አፕላይ ስታደርጉ ኩዌሽኑ አንድ ጊዜ ፓወሩን በዚህ በኩል አንድ ጊዜ ፓወሩን ቅሪር አድርገው በመጣ ቁጥር እሱ አይደለም ገባችሁ አልገባችሁ የሚለውን የሚወስነው። መጀመሪያ ቤዚክ ሀሳቡን ተረድቼዋለሁ ወይ ነው። ሌሎቹ ኮምፕሌክስ የሆኑ ነገሮች በጥያቄ ነው ፕራክቲስ ተደርገው የሚመጡት እና በአንዴ ሁሉ ካልገባና አይባልም። ለዛሬ የነበረን ይመስላል። ያልገባቸው ነገር ካለ በአድሚን በኩል መጠየቅ ትችላላችሁ። ሁሌም ክፍት ነው ቦታችን። ፕሊስ ወርክሽቱ በጣም አሪፍ ነው። ስፔሻሊ እነዚህ ነገሮች ተካተው ተመልሰውበታል። ቲቸር ጋይዳችን የተወሰነ ነገር ይገልጻል። ኤኒዌይስ ወርክሽቱን ፕራክቲስ አድርጉ። አሪፍ ጥያቄዎች እዛ ጋር ተካተው ታገኛላችሁ። ስፔሻሊ አንዳንድ ግቢዎች እንደ ጅማ እና አዲስ አበባ ዩኒቨርሲቲ ምናምን በተለይ አዲስ አበባ ዩኒቨርሲቲ የሚፈትኑን ፈተና ከባድ ነበር እና ሚድ ፈተና ያለባችሁ ተማሪዎች ካላችሁ በተለይ አደራ የምላችሁ ምንድነው ማትማቲካል ኢንዳክሽን ላይም ሆነ እዚህኛው ሩት ላይ አሁን ካየነው ውጭ ፈተና አትፈተኑ። ነገር ግን እናንተ የምትረሱ ምንድነው አንደኛ አለመደናገጥ እና ለምሳሌ አሁን ፈተና ክፍል ውስጥ ገብታችሁ ኢ ዘ ፓወር ኦፍ አር ዘ ፓወር ኦፍ ኤን ኢ ዘ ፓወር ኦፍ አይ ታይምስ ቴታ የሚለው ሀሳብ የሚለው ፎርሙላ ይዛኔ ግራ ከገባችሁ በቃ ሉዝ አደረጋችሁ። ስለሆነ ፕራክቲስ ማድረግ ፎርሙላውን ይዤዋለሁ ወይ የሚለው መደጋገም አለባችሁ። ከዛ ደግሞ ስቴፕ እያሳያችሁ መስራት አለ። ለምሳሌ ማትማቲካል ኢንዳክሽን ከሆነ ስቴፕ 1 እንደዚህ፣ ስቴፕ 2 እንደዚህ። ሴት ቲዮሪ ላይ ራሱ ከሆነ በቅንፍ ባይ ዩዚንግ ሞደስ ፖነንስ ዲቴል እያሳያችሁ በተሰጣችሁ ስፔስ መስራት መቻል አለባችሁ። በእርግጠኝነት ማትስ በዚህ ዓመት ኤ ፕላስ እንደምታመጡ እኔ አልጠራጠርም። ይህን ነው ሌላ ነገር አትፈተኑም እየነገርኳችሁ ነው። ይሄ ከገባችሁ ይህንን ቁጥሩን ቀይሮ ራሱን ነው የሚፈትኗችሁ። እንዲሁም ብዙ አትድገሙ። በዚያው አጋጣሚ ልነግራችሁ የምፈልገው ምንድነው እዚህ ጋር ያለው ሀሳብ ዲቴል ከገባችሁ ከዛ ደግሞ ጊዜ ኖሯችሁ ደግሞ ኤክሰርሳይሶችን መስራት ከቻላችሁ በቃ ፈተና ደፍናቸዋል 100%። የትኛውም አስተማሪ ተማሪ ማወቅ ያለበት ቤዚክ የሆነውን ነገር አውቆልኛል ወይ ነው። ኦር ደግሞ ለምሳሌ አስተማሪያችሁ ክላስ ውስጥ ሲያስተምር ይሄንን ፕሩፍ አድርጎ ቦርድ ላይ ጽፎ ካስረዳችሁ ይህን ነገር ማወቅ አለባችሁ ብሎ ስለሚያስብ ምን ያክል እንደምትከታተሉት ለመፈተሽ ስለሚፈልግ እነሱን ከያዛችሁለት ሌላ ነገር የተለየ ነገር አይፈልግም። ይህንን ደጋግም ይነግራቸዋለን። የትኛው ሚድ ፈተና ብትልኩል ከመጽሐፋችሁና ከኤክሰርሳይሳችሁ የተለየ አይሆንም። ቲቸር ጋይዱን ፕራክቲስ አድርጉበት። ለዛሬ የነበረን ክላስ እዚህ ላይ ያቆማል። ብዙ ጨቀጨኳችሁ ዛሬ። ቀጣይ ደግሞ ፋንክሽንን ዲቴል እያየን እንሄዳለን። ቴንክ ዩ ሶ ማች።